አንድ ሰው 562 ዓመታት ያህል በተጋድሎ እንዴት ሊኖር ይችላል? ከሰዋዊ ፍላጎት ሁሉ ርቆ ልብሱ ጠጉር ሆኖ በበረሃና በባህር ውስጥ ለዘመናት እየጸለየ ዓለምን በጸሎት መጠበቅ እንዴት ይችላል? ይልቁንም ደግሞ 60 አንበሶችን 60 ነብሮችን እንደ ከብት እያሰማራና እየጠበቀ የሚኖር እረኛስ አይተው ወይ ሰምተው ያውቃሉ? ይህ ታሪክ ተራ ምድራዊ ታሪክ አይደለም። ይህ ታሪክ በምድር ላይ ኖረው ሕይወታቸው ግን እንደ ሰማይ መላእክት የነበረው የምድረ ከብድ ኮከብና የዘቋላው መነኝ የሚባሉ የታላቁ ቅዱስ አባት ታሪክ ነው። እኚህ አባት አቡነ ገብረ መንፈስ ቅዱስ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ትልቅ ቦታና ክብር አላቸው። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ ወይም ሰራተኛ ማለት ሲሆን ይህ ስም የተሰጣቸው ገና በእናታቸው ማኅፀን ሳሉ በእግዚአብሔር መልአክ አማካኝነት ነበር። ሕይወታቸውና አገልግሎታቸው ሙሉ በሙሉ በመንፈስ ቅዱስ መሪነት የተቃኘ ለመሆኑ የስማቸው ትርጉም ትልቅ ምስክር ነው። አባታችን የተወለዱት በግብፅ ምድር ቢሆንም አብዛኛውን የትሩፋትና የተጋድሎ ዘመናቸውን ያሳለፉት ግን በሀገራችን ኢትዮጵያ ውስጥ ነው። ወደ ኢትዮጵያ የገቡት በ13ኛው መቶ ክፍለ ዘመን በዛግዌ ሥርወ መንግስት ዘመን ነበር። በዚያን ወቅት የኢትዮጵያ ማዕከላዊ መንግስት መቀመጫ በላስታ ሮሃ ነበር። ምንም እንኳን በሀገሪቱ ክርስትና በስፋት ቢስፋፋም ገና ወንጌል ያልደረሰበትና አረማዊ ስርዓት የሚፈጸምባቸው በርካታ የደቡብና የማዕከላዊ ኢትዮጵያ ክፍሎች ነበሩ። የአባታችን ወደ ኢትዮጵያ መምጣት በእነዚህ አካባቢዎች ወንጌል ለማስፋትና ክርስትናን ለማጽናት ታላቅ መለኮታዊ ብርሃን ሆኗል። ይህን አስደናቂ ምስጢራዊ ሕይወት ሙሉ ታሪኩን እንድታዩትና እስከ መጨረሻው አብራችሁ እንድትቆዩ እንጋብዛችኋለን። የአባታችን የትውልድ ቦታ በታችኛው ግብፅ ልዩ ስሟ ንሂሳ ወይም ነሂሳ በሚባል አካባቢ ነው። የአባታችን ወላጆች እግዚአብሔርን የሚፈራና በሕጉ የሚራመድ ደግ ሰው የነበረው ስምዖንና ፍጹም መንፈሳዊ ሕይወት የነበራት ንጽሕት ሴት አና ነበሩ። ወላጆቻቸው በባለጸጎችና በግብፅ ክርስቲያኖች ዘንድ እጅግ የተከበሩ ነበሩ። እናታቸው አና መካን የነበረች ቢሆንም በጾምና በጸሎት እግዚአብሔርን ስትማጸን ከቆየች በኋላ በመጨረሻም የመልአኩ የቅዱስ ገብርኤል ብስራት ቃል ደረሳት። ጻድቁ የተወለዱት በዕለተ እሑድ ጥቅምት 5 ቀን ነበር። በተወለዱበት በዚያን ዕለት ግን ታላቅ ድንቅ ተአምር ተገለጠ። ሕፃኑ ገና እንደተወለዱ ከእናታቸው እቅፍ ወርደው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን ማለትም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን በማለት እግዚአብሔርን አመስግነዋል። ሕፃኑ ገብረ መንፈስ ቅዱስ ዕድሜያቸው ለትምህርት ሲደርስ ቅዱሳት መጻሕፍትን በሚገባ ተማሩ። ገና የ3 ዓመት ሕፃን እያሉ መልአኩ ቅዱስ ገብርኤል ከወላጆቻቸው ቤት ወስዶ በገዳም ለነበሩ አረጋውያን መነኮሳት ሰጣቸው። በዚያም በጾምና በጸሎት በንጽሕና አደጉ። ከሕፃንነታቸው ጀምሮ ምድራዊ ምግብ ሳይሆን ሰማያዊ መናን እየተመገቡ በቅድስና አደጉ። ዕድሜያቸው በአካልና በመንፈስ ሲበስል በቅዱስ መልአክ መሪነት የነፃነት የምንኩስና ልብስ ለበሱ። በግብፅ አገር እያሉ ማዕረገ ክህነት ወይም ቅስናን ተቀበሉ። እግዚአብሔር አምላክ ለጻድቁ በተደጋጋሚ በራእይ እየተገለጠ ወደ በረሃ እንዲገቡና ሰብአዊ ፍጡር ካልደረሰበት ቦታ ሆነው ዓለምን በጸሎት እንዲጠብቁ አዘዛቸው። በግብፅ በረሃዎች ለብዙ ዓመታት በታላቅ ገድል የኖሩ ሲሆን ልብሳቸው ከጠጉር የተሰራ ነበር። ሰውነታቸውን በጠጉር የተሸፈነ ነበር። ከብዙ ዓመታት የግብፅ በረሃ ቆይታ በኋላ ወደ ኢትዮጵያ ሂድና ሕዝቧን ባርክ፣ አስተምር የሚል መለኮታዊ ጥሪ ከእግዚአብሔር ደረሳቸው። ጻድቁ አባታችን ሰማያዊ በሆነ ምስጢር በደመና ተጭነው ጥቅምት 5 ቀን ኢትዮጵያ ዝቋላ ደረሱ። አቡነ ገብረ መንፈስ ቅዱስ በኢትዮጵያ ማዕከላዊና በደቡብ ክፍሎች እየተዘዋወሩ አጋንንትን በማሳደድ ጣዖታትን በመስበርና ሕዝቡን ወደ እውነተኛ የክርስትና እምነት በመመለስ ታላቅ ሐዋርያዊ አገልግሎት አከናውነዋል። ነገር ግን ይህ አገልግሎታቸው በቀላል አልተከናወነም። በበረሃና በባህር ውስጥ ሲጸልዩ አጋንንት በተለያዩ አራዊትና አስፈሪ ፍጥረታት እየተመሰሉ ሊያስደነግጧቸውና ከጸሎታቸው ሊያስተጉላቸው ከፍተኛ መንፈሳዊ ውጊያና ፈተና አድርሰውባቸዋል። ጻድቁ ግን በኢየሱስ ክርስቶስ ስም ድል ነስተዋቸዋል። ከታላላቅ ተጋድሎቻቸው መካከል በዝቋላ ተራራ ላይ ባለው ባህር ውስጥ ለ100 ዓመታት ሙሉ ሰውነታቸውን ዘቅዝቀው ጸልየዋል። ስለ ኢትዮጵያና ስለ ዓለም ምሕረት መለመናቸው አንዱ ነው። በምድረ ከብድ በተመሳሳይ ሁኔታ ታላቅ መለኮታዊ ተጋድሎን አድርገዋል። አቡነ ገብረ መንፈስ ቅዱስ በሕይወተ ሥጋ ሳሉ በርካታ ድንቅ ተአምራትን አድርገዋል። ከእነዚህም መካከል 60 አንበሶችን 60 ነብሮችን ይከተሏቸውና ይታዘዟቸው ነበር። በዝቋላ ባህር ውስጥ ሳይደክሙ ለ100 ዓመታት ጸልየዋል። በጸሎታቸውና በበረከታቸው ብዙ በበሽታ የተያዙ ሰዎችን ፈውሰዋል፣ ሙታንንም አንስተዋል። ጻድቁ በተግባርና በቃላቸው ያስተማሯቸው ዋና ዋና ትምህርቶች ፍጹም ፍቅርና ርኅራኄ የተሞሉ ነበሩ። ለሰው ልጆች ብቻ ሳይሆን
ለአራዊትና ለፍጥረት ሁሉ ፍቅር ነበራቸው። ምድራዊ ክብርና ቁሳቁስ በመናቅ ሰማያዊ መንግስትን መሻትን፣ ጸሎትና ጾምን የነፍስ ምግብና ሰይፈ መለኮት መሆኑን ሕዝቡንም ከኃጢአት መንገድ ተመልሶ በቅዱስ ቁርባንና በንስሐ ሕይወት እንዲመላለስ አጥብቀው ያስተምሩ ነበር። ከእረፍታቸውም በኋላ ቢሆን በገዳማቸው በተለይም በዝቋላ የሚገኘው ጸበል ዛሬም ድረስ በርካታ ድውይና በአጋንንት የተያዙ ሰዎችን ይፈውሳል። ስማቸው የተጠራበት ዝክራቸው የተዘከረበትና በስማቸው የተማጸነ ሁሉ ከድንገተኛ አደጋና ከሲኦል ፍርድ እንደሚድን ጌታ የገባላቸው ቃል ኪዳን ዛሬም ድረስ በምዕመናን ሕይወት ላይ እየተፈጸመ ይገኛል። የአባታችን የእረፍት ዕለት መጋቢት 5 ቀን ነው። የእረፍታቸውን ቦታ ምድረ ከብድ ነው። ገድላቸው እንደሚነግረን ስጋቸው በምድር ላይ አልተገኘም፣ እርሱ እግዚአብሔር አክብሮ ወደ ሰማይ አሳርጎታል። እግዚአብሔር አምላክም ታላቅ ቃል ኪዳን የሰጣቸው ሲሆን ጻድቁም ሕዝቡና ሀገሪቱን ኢትዮጵያን ባርከው ነፍሳቸውን ለእግዚአብሔር አስረክበዋል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቅምት 5 ቀን የጻድቁ የልደት በዓልና ወደ ኢትዮጵያ የገቡበት ዕለት ሆኖ በደመቀ ሁኔታ ይከበራል። መጋቢት 5 ቀን ደግሞ ታላቅ የእረፍታቸው ወይም የመሰወራቸው መታሰቢያ ዕለት ነው። እንዲሁም ወር በገባ በ5 ወርሃዊ መታሰቢያ በዓላቸው ልዩ በሆነ ያሬዳዊ ማህሌትና በቅዳሴ ይከበራል። ውድ የዚህ መንፈሳዊ ቻናል ቤተሰቦች ከአባታችን ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት እግዚአብሔር ያሳትፈን። ወስብሐት ለእግዚአብሔር።